እናንተ እሙሙ ይቆረጣል እንዴ? እሙሟችን ይቆረጣል እንዴ? ምን ድሮ ተቆርጠን የለም እንዴ? ለምንድን ነው የሚቆርጡን አሁን ድጋሚ? ጉድ ሰምቼ እኮ ነው። እንደ ጉድ የማይሰማ የዚህ አረብ ሀገር የማይሰማበት ጉድ የለም። እንደ አሁን ትንሽ ገደም ብዬ ነበርና ማለት ነው። ከዛን ስክሮል ሳረግ ያው ሰሞኑን ይወራ ነበረ፣ ግን ይሄ ባሰበት ሲበሰበት እንዴ ነችን በሙሉ ይኸው ብዬ ስየው ከመዳም ባል ጋር ስትማግጥ ሴትዮዋ ሙሟን ቆረጠቻት። ወይ ጉድ! ምን ነው ይሄናል? እሷስ ሞታለች እንዴ? እግሯን በልቅጣ እስከምቆርጣት ድረስ። ለነገሩ በመርዝም ማደንዘዝ አለ። አይፈረድበት፣ እኔ አልፈርድም፣ አይፈረድም በሰው ልጅ ማለት ነው። እና እንዴት ነው የሰው ልጅ ግን? ያረ ጭካኔ፣ ያረ እሱ ጭካኔ እኮ አይሰማም። እስቲ ደብሮኝ ነበረ እንደ ተነስቼ እስቲ ለምን ሻይንም ፍቱት ፍት ልበልና፣ በነገራችን ላይ ሻይ እንዳታበዙ እሺ እናቶቼ፣ ውዶቼ፣ ሻይ እንዳታበዙ፣ ልባችሁ ድክም ይላል። ቡና ጠጡ፣ ቡና በወተት። እኔ እንኳ ወተት አልወድም ነበር። ይሄ ስግደት እኮ ያላሳመደኝ ነገር የለም፣ ብዙ ነገር አስለመደኝ። ለማንኛውም እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ጋር በጣም ደህና ነኝ። እናንተ ጋር እንዴት ነው? ስራ እንዴት ነው? ሁሉ ነገር ሰላም ነው ወይ? ጤናችሁ፣ ጤንነታችሁ ሁሉ ሰላም ነው? ጤና በጣም አስፈላጊ ነገር ነው። በስደት ላይ ስንሰራ እንግዲህ ጤናችን በጣም አስፈላጊ ነው። በጣም በጣም እጅግ ማለት ነው። እኔ በዚህ በሙቀት ራስ ምታት ብቻ ነው የሚያስቸግረኝ። ሌላው ደግሞ ያው ምንም ተመስገን ነው፣ እግዚአብሔር የተመሰገነ ይሁን። እና እግሬን ትንሽ በጣም ረጅም ጊዜ ስቆም የአሁኑ ስራ አይደለም እኔ የጎዳኝ የድሮ ስራ ነው። ድሮ በጣም ሰርቻለሁ። እንግዲህ 7 ዓመት ዱባይ ሰርቻለሁ ብያቸዋለሁ። ያ ስራ ነው የጎዳኝ ማለት ነው። የሰው ልጅ ያኔ አይታወቃችሁ፣ አሁን ላይ ነው። አሁን እንደውም ምንም አይታወቃችሁ። መቼ መሰለሽ የሚታወቃችሁ? ቤታችሁ ስታርፉ፣ በቃ ኢትዮጵያ ገብታችሁ እረፍት ስታደርጉ፣ ቤት ኖሯችሁ ትዳር ይዛችሁ፣ በቃ ያኔ ነው ቅስማችሁ፣ ሰውነታችሁ በቃ እንዴ ነው ቅጥቅጥ በቃ የሚያደርግሽ ማለት ነው። እቃ ማንሳት አትችይም። በጣም ከባድ ነው። እና አሁን ነው ራሳችሁ ግን ጠብቁ። እኔ በፊት ባዶ ሆዴን ነበረ ምሰራ፣ ምንም ሳልበላም ነበረ ምሰራ፣ ግን ያ ያለማወቄ ነበረ። አሁን ላይ ነው ኢትዮጵያ ከገባው 3 ዓመት ኢትዮጵያ ስኖር ያ ጉዳቱ ያኔ ይታወቀኝ ነበረ። በቃ አንድ ያ ኢትዮጵያ የታወቀ ነው። በጀሪካን ውሃ ከቧንቧ ጋር አንስታችሁ ወደ ቤታችሁ የምታስገቡት እና ያንን ለማድረግ እጅግ በጣም በቃ ማንሳት አልችልም። የእውነቴን ነው ማንሳት አልችልም። ግን ሰው ከሌላችሁ ደግሞ አንቺ ነሽ የምታነሽ፣ ወይ ደግሞ በባሊ እየቀነስኩኝ በባሊ ወደ ቤት አስገባለሁ ማለት ነው። ስለዚህ ራሳችሁን እየጠበቃችሁ ስሩ እና ለማንኛውም እስቲ ወደ ገደለው ልግባላችሁ እና እስቲ እንደዛ ብዬላችሁ ከሆነ እስቲ ወሬ ለወሬ አቤት ወሬ አቤት ወሬ አቤት ወሬ ብላችሁ ስሙኝ እላችኋለሁ። እና እንዴት ናችሁ? ያው ፀጉሬም እያለቀ ነው መሰለኝ። ምንም ተቀባብቼ አላውቅም በዚህን ሰሞን ራሴንም ጣልጣል ያው ጾምም ስለነበረ እንደዛ ነው እላችኋለሁ። ለማንኛውም ሴትዮዋ ሙሙን ቆረጠቻት። ጉድ እኮ ነው። ሁይ ጉድ! ምነው እናቴ ሙሙዬን በሰላም አምጥቼ በሰላም ላስቆርጥ? እንዲሁ ምን አይነት ወይ ሴት ወይ እኮ ልጅቷ እኮ ምንም አላረገችም ይሆናል። ተኝታ ከሰውዬው ጋር ተኝታ ብታገኝ ኦኬ። ግን ዝም ብሎ በእይታ በምናምን በሆነ አክሽን ነገር ከሆነ ግን አላቅም። እኛም አናርፍም። ኧረ በእናታችሁ ኧረ እንረፍ። ወይኔ ወይኔ፣ የሰው ሀገር እኮ ነው ያለ ነው። ስንት ነገር ይወራል፣ ስንት ነገር ይባላል፣ ስንት ነገር። አንዷም እንደዚችው ከሰውዬ ጋር ማቅጣ መጨረሻ ላይ እርግዝና ነገር ይመጣል። ተረገዘ። እንዴት ታርግ? ደብቃ አስቀምጣ እስከ 8 ወይ 9 ወር ያው ይሄ ቱታ ምናምን ነገር ስለ ቢጃማ ሰፋፊ ስለምትን ምንም ሳይታወቅባት ከዛስ መውለጃዋ ጊዜ መጣ። ከዛም ብዙ ልጆች ስለነበሩ በጣም ትልቅ ቤት ስለነበረ የት ትውለድ? ሽንት ቤት ገብታ ሽንት ቤት ውስጥ ስታምጥ ወልዳ እንደገና ሽንት ቤት ልትከት ማለት ነው። ያ እንግዲህ ልጆች ተሯሩጦ ያዟት ማለት ነው። ልጅቷን ሕፃኑ ለመንግስት ተሰጠ፣ እሷ እስር ቤት ገባች ማለት ነው። የትኛው ድርሃም የትኛው ብር ጥቅም አለውና ነው እኛ እንደዚህ የምናደርገው? የመጣንበት ዓላማ የለንም። የመጣሽበት እኮ ነገር አለ። ይሄን እኮ አባትሽ በሬ ሽጦ የሆነ ቤት ተበድሮ ምን ተብሎ የሰው አይን ገርፎሽ፣ ወይኔ መቼ ነው የሚሄደው? አንዴ ቤተክርስቲያን ሄደሽ፣ አንዴ መስጊድ ሄደሽ ተስለሽ ምን ብለሽ ነው
መቼ ነው የሚሳካልኝ? መቼ ነው እኔ እንደ ጓደኞቼ የሰው ሀገር ሄጄ ሰርቼ የምመጣ ብለሽ ነው አይደለም የመጣ ነው። ስንመጣ ደግሞ በስርዓቱ ስራችን ሰርተን አንገታችን ደፍተን ስራችን ሰርተን መሄድ ነው። የኛ የምናደርገው ክፋት እራሱ እነሱ እንዲከፉብን ያደርግብናል ማለት ነው። ውይ የእንትና የጓደኛዬ ሰራተኛ እኮ እንደዚህ እንደዚህ እኮ ታደርጋለች፣ ለእኛ ደግሞ መጥቶ ይነገረናል ማለት ነው። ግን ለምን እንዲህ እኔ ቤት እሱ ባለቤቷ ማለት ነው። በእርግጥ እግዚአብሔር የተመሰገነ ይሁን በጣም የትም አንገናኝም እኔና ግን ሲመጣም እንዴ ከስራ ምናምን ሲመጣ ደህና ዋልሽ ምናምን ይላል። እኔ በጣም ነው የሚጨንቀኝ። እሷም ታውቃለች። ከቤት እስከሚወጣ ድረስ እኔ ከመኝታ ክፍሌ አልወጣም። ስራ መስራት አልችልም። በቃ እሱ በእርግጥ አንዴ ሶፋ ላይ ከተቀመጠ አይነሳም። እዛ ኮምፒውተርን ይዞ እዛው እንትን ይላል። ቡና ከፈለገ ቡና፣ ውሃ ከፈለገ ውሃም እራሱ ተነስቶ የሚጠጣ በነገራችን ያቺ ቡና ብቻ ነው ማፈላ። እንግዲህ 7 ዓመት አሁን እንግዲህ ወደ 8 ዓመት ማለት ነው እንደ ወንድም እንደ እንትን ተከባብረን ከሴትዮዋ ጋር ከምንም ጋር ህጌን ጠብቄ ህጋቸውን ጠብቆ ስርዓቴን ጠብቄ ስርዓታቸውን ጠብቆ ከስራዬ ውጭ ምንም አይነት ግንኙነት ምንም አይነት ንግግር የለንም። ከስራዬ ውጭ ቤቴ መኝታ ክፍሌ ነኝ ማለት ነው። ይሄናል ምን ያህል ነው ከሰውዬው ጋር ተግባብታችሁ እሙሟችሁ እስከሚቆረጥ ድረስ በሰላም። ኧረ በስመ አብ በጣም ዘገነነኝ ስሰማ ራሱ ራሴ ሾክ ነው ያደረገኝ። ሾክ ነው ያደረገኝ። እግዚአብሔር በጣም ነው ያዘንኩት። ምክንያቱም ለምን እንዴት ነው ሰው የመጣበትን ዓላማ የሚረሳ? ኦኬ በግድ የምትደፈር ከሆነች እሱ ላይ ልክ ናት። አዎ ተደፍሬ ነው። እነሱ መደፈር ራሱ አያውቁም። ሴትዮዋን ባልሽ ደፈረኝ ብትላል አንቺ ፈልገሽ ነው ነው የምትለው። ምናልባት እኮ ደፍሯት ሊሆን ይችላል ያችን ልጅ። እሷ ወታ ካልተናገረች በቀር እኛ ምን ብለን ነው? ሰው መፍረድ የለበትም ማለት ነው። ምክንያቱም ያ ሰው እራሱ ካልተናገረ አንድ ሰው ላይ መፍረድም ጥሩ አይደለም። እሷ እንዲህ አይነት እሷ ሳይ እንኳን ተደረገለ። እኛ ደግሞ መፍረድ ስንወድ አቤት ጌታ ሆይ በኢየሱስ እንጠጣ። ለማንኛውም ፉት እያልንበት ይሄ እንደዚህ አይነት መስማ እናቴ ጆሮአችን ጥጥ ቢሆን ጥሩ ነበረ። እንዴ የሆነት በጣም ነው ያዘንኩኝ። ወይኔ አልሰቅም። እየሳቅሽ ነው ወይ እንዳትሉኝ እሺ። እና ራሳችሁን እየጠበቃችሁ ስሩ። የእውነቴን ነው የምላችሁ። እንደዚህ አይነት ነገር አላቅም። የአሁኑ ልጆች ግን በጣም በቃ አንዳንዶቹ ደግሞ የመጡበት እርሰት ያደርጋሉ። አንድ 200 300 ብር ሲሰጣት በቃ ይሄ 200 ነው 300 በጣም ብዙ ነገር ይመስላታል። ብዙ ነገር የሚቀይር ይመስላታል። ኦኬ አንዳንዶቹ በቃ ይሄ ህይወታችን ነው ኑሯችን ብሎ የገቡበት አሉ። ብዙ ነገር አለ በእርግጥ በዱባይ ውስጥ እሳትም አለልሽ ውሃም አለልሽ። እጅሽን ወደ ፈለግሽው መክተት ትችያለሽ። በነገራችን ላይ ዱባይ ለዚህ እንትን ናት። ምክንያቱም ህግውን ጠብቀሽ እንደዚህ አይነት ቦታ የምትሰራበት ከፈለግሽ ሁለቱም ቀርቦልሻል። ይሄ እንትን ያለ ነገር ነው። ግን በጣም ጨዋዎች ደግሞ አሉ። እንደዚህ ቤት ውስጥ የሚሰሩ በጨዋነት ሰርቶ ምን ብለው የሚገቡም አሉ። ውጪ ላይም በጨዋነት ሰርቶ እንትን ምንድን ነው ፓርታይም ሰርቶ የሚገቡ አሉ። በዛው ልክ ደግሞ አላቅም። ግን ይሄ ደግሞ ወይ ያቺ ልጅ ተደፍራ ሊሆን ይችላል አይታወቅም። ግን ሞተ ቆረጠ አቤት 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 ሚዲያ ላይ ቲክቶክ ላይማ እንዲህ እንደ እንትን ግን የኛ ኢትዮጵያ አይደለችም ይባላል ደግሞ አንዳንድ ትላንትና ነው የሰማሁት ደግሞ ድጋሚ ኢትዮጵያ አይደለችም የሌላ ዜጋ ነው። ያው ሰው ነው። እሷም ሰው ናት እኛም ሰው ነን። ስለዚህ ለምን የሌላ ሀገር ዜጋም ቢሆን እሷም ሰው ናት። እግዚአብሔር አንድ ነው የፈጠረን። ሰው ነው። ያው በቋንቋና በብሄሩ ከተለየ ነው እንጂ ከምኑ በተለየ ነው እንጂ ሌላ ምንም የተለየ ነገር የለውም። ግን እሷም እንደዚህ አይነት ነገር የሚዳፈሩት ፊሊፒኖች ናቸው። እነሱ በጣም ነው የሚዳፈሩት እንደዚህ አይነት ነገር። እኔም ስላጋጠመኝ የመጀመሪያ እኔ ከጠፋሁ በኋላ የገባሁበት ቤት ፈረንጆች ነበሩ። ፈረንጅ ቤት ነው የገባሁት። ማለት ፈረንጅ ቤት ስላችሁ አሜሪካኖች ናቸው፣ የአሜሪካ ዜጋዎች ናቸው ማለት ነው። ሚስቱ ደግሞ የግብፅ ናት፣ የግብፅ ዜጋ ናት። እና ሰው በጣም ሀብታሞች ናቸው፣ በጣም ማለት ነው። 2 ልጆች አላቸው፣ ፊሊፒን ሰራተኛ አላቸው። ሴትያ በጣም ደግ ናት፣ እጅግ በጣም ማለት ነው። በጣም ጥሩዎች ናቸው፣ እጅግ በጣም ማለት ነው። እንደፈለገች ነው፣ ምግብ እንደፈለገ ነው።
ሴትዮዋ ያቺ ፊሊፕ ምን ታደርጋለች? መኪና አስተማረቻት ማለት ነው። ከዛ መኪና አስተምራት ልጆቹን የምታደርሰው ያቺ ፊሊፒን ናት። እኔ መጨረሻ ላይ ነው እንግዲህ የሄድኩት። ከዛ በኋላ ነው ታሪኩን እሷ ስትነግረኝ። ከዛም እሷ ነች ያስተማረች። መኪና እኮ ነዳለው ምናምን አለች። ልጆቹን ጠዋት እሷን ትምህርት ቤት የምታደርሳቸው በጣም ዘነጣ ብታይ ከመዳም የበለጠ ዝንጥ ብላ ነው። ጠዋት ተነስታ ለልጆቹ ምግብ ከቋጠረች በኋላ ሻወር ነው የምትገባው። ልክ እንደ መዳሞች ማለት ነው። በቃ ትክክለኛ ፀጉሯ ረጅም ነው። ሻወሯን ገብታ ሽቷን ተቀባብታ መዳም ሴትዮዋ ትተኛለች። ግን ምን እንደነካት አላውቅም። ሴትዮዋ በነገራችን ላይ 1 ወር ነው ከልጅቷ ጋር የተቀመጥኩት። እቤት ያለማመደችኝ 1 ወር ነው። ከዛ በኋላ ያችን 1 ወር ያየሁት ጉድ እንዳይመስላችሁ እግዚአብሔርን በጣም የሚቀፍ ነገር ነበር ያየሁት። ያኔ እኔ አዲስም ስለሆንኩኝ ለዱባይም አዲስ ነኝ። ያን አዲስ ባይሆንም ጠፍቼ ስለነበረ ህገወጥ ስለነበርኩኝ ለዛ ቤት አዲስ ነኝ። ሌላ ቦታ ያው ከጠፉበት ወዲያው አንድ ቤት ገባሁ። ከዛ ይሄኛውን የልጅቷ ቤት አገኘው ማለት ነው አሁን የምላችሁ። ከዛ በኋላ ሴትዮዋ ደንዝዛለች። ለካ ምንም የምታውቀው ነገር የለም ምንም ነገር ማለት ነው። ግን ታማሚ ናት። እንደዚህ ሆዷ በጣም ኦፕሬሽን የሆነ ነገር ነው እና ከአልጋ ላይ አትነሳም። ከሄደችም እቃ ቤት አትገባም። ልጆች መኝታ ክፍል አትገባም። ትወጣለች፣ የፈለገችበት ቦታ ሄዳ ትመጣለች። ቀጥ ብላ ወደ መኝታ ክፍላ ትገባለች። አልጋ ላይ ትቀመጠ። እዛ የእንትን ክቡስ ሳንዱሽ አለ እሱን ጠቅላላ ነው የምትሰጣት ሰራተኛ ማለት ነው ያቺ ፊሊፒን። ከዛን እኔ ከሄድኩ በኋላ ደግሞ ጧት ያው አረቦች ቤትም ስላየሁት ሳንዱሽ ሰራላታለሁ። ቆንጆ አድርጌ ሳንዱሽ ልስልስ ያለ ነገር። ከዛም ቡና አፍዬ ኪያር ምናምን አርጌ አንድ ላይ ሰጣታለሁ። በጣም ደስ ይላታል። በቃ በጣም ቴንኪው አመሰግናለሁ ምናምን ትለኛለች። ከዛም ከጊዜያቶች በኋላ አንቺ ምንድን ነሽ አለችኝ። ከዛ እኔ ኢትዮጵያዊ ነኝ አልኳት። ዋው በጣም ቆንጆ ነሽ፣ ጥሩ ልጅ ነሽ ምናምን አለችኝ ማለት ነው። ከዛ በኋላ ክርስቲያን ናት ደግሞ እና ስዕሎች አላት። የግብፅ ስለሆነች ስዕል አላት። ሌሎች ነገሮችም ጌጣጌጦች፣ መስቀሎች ምናምን አላት። አንድ መስቀል ሰጠችኝ። እግዚአብሔር ይስጥሽ ብዬ እኔ ተቀበልኳት። ከዛ በኋላ በየቀኑ እከታተላታለሁ። በቃ ሴትዮዋን ማለት ነው። ሳንዱች ሰራላታለሁ፣ ምግብ ሰራላታለሁ፣ ጥሩ ነገር ሰርቼ እሰጣታለሁ። አልጋዋን አራግፌ አነጥፍላታለሁ። በቃ ያቺ ፊሊፒን ታያት፣ ለምንድን እንደዚህ የምታረጊላት ታያት ትለኛለች ማለት ነው። ለካ ሴትዮዋ ደንዝዛለች፣ ምንም የምታውቀው ነገር የለም። ከዛን እንዲህ እያለ ሰውየው እሷ ስትወጣ እሷ ከሰውዬ ጋር በቃ እንደፈለገች ትሆናለች። ሰውየው እንግዲህ ወደ 70 ዓመት ምናምን ሰውዬ ነው፣ ሽማግሌ ነው። ከዛ በኋላ ያቺ ፊሊፒን ምንድነው የምታደርገው? ከሰውዬ ጋር ነው በቃ እንደፈለገ። እኔን ሂጂ ሱቅ ሂጂ ይሉኛል፣ አዲስም ስለሆንኩ ማለት ነው። ካሜራ አለ፣ ካሜራውን ያጠፉታል። ከዛን ብር ይሰጠኛል። ሂጂ ሱቅ የሆነ ነገር ገዛዝተሽ ነይ ይለኛል። ከዛ እሷም ደግሞ ትንሽ ዞር ብለሽ ነይ እሺ፣ ቶሎ እንዳትመጪ ትለኛለች። ከዛን በቃ ገባኝ። ስለሚገባኝ ብዬ እሺ አልኩኝ። እወጣለሁ። መጠጥ አለ ቤት ውስጥ። መጠጡ እንዲጠጥቶ ምን ብሎ እንደፈለጉ ሆኖ ይለያያሉ ማለት ነው። ወደ ሌላ ቦታ ሄዳል ወይ እሷም እኔ ስመጣ ሻወር ተጣጥባ ምናምን ብላ ሌላ ልብስ ለብሳ ነይ ስራ አብረን እንስራ ብላ ስራ እንጀምራለን ማለት ነው። ከዛ ሁልጊዜ እየተደጋገመ እኔ ለሴትዮዋ መናገር አልችልም። ሰውየው ነገር ቢያደርገኝስ ወይ ደግሞ ልጅቷ የሆነ ነገር ብታደርገኝስ? ስለዚህ 1 ወር ነው የቀራት ልትሄድ። እሱም ደግሞ እንዴት ነው የምታደርገው? ሴትዮዋ በጣም ጥሩ ናት። ቪዛዋን ልትሰጣት እንደዚህ ፓስፖርቷን ካንስሌሽን አድርጋ ልትሰጣት መኪና መንዳት ስለምትችል በውጪ የመኪና ሹፌር ታክሲ ሹፌር እንድትሆን ፈቀደችላት ማለት ነው። ማንም እንደዚህ አያደርግም። በጣም ነው የምትገርመው ሴትዮዋ ማለት ነው። ሰውየው ያው ይደግፋታል፣ ቪዛ የሚሰራለት እሱ ነው፣ ብር ይሰጣታል፣ ልብስ ከሴትዮዋ የበለጠ ሞባይል ሴትዮዋ የያዘችውን አይደለም የምትይዘው። በጣም ያኔ ደግሞ አይፎን አዲስ ነበረ። በቃ አይፎን 7 አይፎን 6 አይፎን 5 የሚባል ነገር ነበረ ያኔ ማለት ነው። አዲስ የመጣ ነው። እሱን ነው የያዘችው ሴትዮዋ ያልያዘችውን ነገር። ከዛ በኋላ ሴትዮዋ ግን አታውቀውም። እንደዚህ አይነት ምንም የምታውቀው ምን አይነት አይፎን እንደያዘች እራሱ አታውቅም። ከዛም በቃ በጣም ነው የምታገለባምጣት። እንትንም በቃ ጭራሽ ያችኛዋ ናት ፊሊፒኗ ናት መዳም የሆነችው። መዳሟ በቃ ምንም ዝም ነው በቃ የምትለው እንትን አትልም። ከዛ በኋላ እኔ ደግሞ ሁሉ እከታተላታለሁ ሴትዮዋን። ምን ላምጣልሽ፣ ውሃ ላምጣልሽ ወይ ጁስ ምናምን እላታለሁ። ቡና አፊልኝ ትላለች። ቡና ብቻ ነው የምትጠጣ።
ከዛን ምሳም ካለ ደግሞ ዝም ብዬ የሆነ ነገር ፍራፍሬ ምናምን አድርጌ እሰጣታለሁ። ወይኔ በጣም ነው የማመሰግነው ቴንኪው ምናምን ትለኛለች ማለት ነው። ከዛ በኋላ ወር ደረሰ። ፓስፖርቷ የሚሰጥባት ቀን ካንስሌት ተደርጎ ሁሉ ነገር የሚሰጠት፣ ከዛ እቃዋን ብቻ ይዛ ለመሄድ ነው የተዘጋጀችው ማለት ነው። ከዛም ልጅቷ ጠዋት ሄደች፣ ያቺ ፊሊፒን ፓስፖርቷን እንትን ልትል ማለት ነው ካንስሌሽን አድርጋ ከሴትዮዋ ጋር ሄደች። ሴትዮዋ ቀድማት መጣች። ከዛም ቆየች ልጅቷ ማለት ነው። እንግዲህ ፓስፖርቷ ተሰጥቷታል፣ እቃውን ብቻ መውሰድ ነው የቀረው። ከዛ በኋላ ሰውየውም ይደውልላታል፣ ዌር አር ዩ ምናምን ምናምን ይላታል። ተደብቆ ነው የሚደውልላት ለሰራተኛዋ ማለት ለፊሊፒኗ። ከዛም ምን ታረጋለች ሴትዮዋ? ተኛች ማታ ቀድማ ወደ 6 ያው በዱባይ አቆጣጠር 6 ሰዓት ምናምን ተኛች። እኔም ልጆቹን አጣጥቤ ምናምን ብዬ ያው ስራውን ለምጄዋለሁ። እራት አበላዋቸውና ተኙ። ከዛም ከሌሊቱ 10 ሰዓት ያው በኢትዮጵያ በዱባይ ማለት ነው 10 ሰዓት ደወለች። ሴትዮዋ ግን ቀን ደውላለች፣ ስልክ አታነሳም ምን አትልም። ልክ 10 ሰዓት ላይ ደወለችላት። በር ክፈችልኝ አለቻት። ፊሊፒኖ ማለት ሴትዮዋን መዳሟን እኮ ነው። የታችኛው በር በውስጥ መስመር ነው የሚከፈተው እንጂ እንደዚህ እንደ እንትኑ አይከፈትም። ወደ ቢልዲንጉ ረጅም ነው። በር ክፈችልኝ ትላታለች። ማነሽ አንቺ አለቻት። እኔ ሰልማ ነኝ። ሰልማ ነው የምትባለው ስሟ እንኳን ሰልማ ነኝ። መድኃኒዓለምን ነው የምላችሁ። እና ሴትዮዋ ምን ከለዋ ላይ እንደተገፈፈ አላውቅም። ምን ስትነግረኝ ማለት ነው ፋኖስ ከአልጋ ላይ ነው እንደዚህ ነው የዘለለችው ማለት ነው። ከዘን ጮሆች ሴትዮዋ ማለት ነው ፋኖስ 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 ምንድን ነው ናም ናም ብዬ ምንድን ነው ሮጬ ሲል የሆነ ነገር አለች። እንደዚህ እንደ ጥቁር ፔስት አለው እንደዚህ ከላይ ላይ እንደዚህ ሄደ አለች። በስመ አብ ወወልድ ወመንፈስ ቅዱስ አልኩና ከዛ ምንድን ነው አልገባኝም አልኳት። እንደዚህ እንደዚህ ትለኛለች። እንደዚህ እንደዚህ እንደ ጥቁር ፔስት አለው እንደዚህ ወልቆ ሄደ አለች ማለት ነው። በስመ አብ አይደ ሼጣን አልኳት። ይህ ሼጣን ነው ተይው አልኳት ማለት ነው። እናቴ የእውነቴ ነው የምላችሁ። ሴትዮዋ ፀጉሯ እንደዚህ እንደዚህ በቃ እዚህ ስትንትን ያለ ነበረ። የሆነ መቆንጠጫ መጣችን እንደዚህ ጥቅልል አድርጋ ወደ ሻወር ገባች፣ ተጣጠበች። እኔ ነኝ እንዴ ሌላ ሰው ነኝ እንዴ አለች። ከዛ ምን አስነክታኝ ነው? የሆነ ነገር አስነክታኝ ነበረ፣ እዚህ ጋር የሆነ ነገር አስነክታኝ በእርግጠኝነት ምናምን። በጣም ተደነጋገጠች። ከላይ ላይ ወለቀ። ዝም ብሎ የሚያስተኛኝ ነበረ፣ የሚያስቀምጠኝ ነበረ ምናምን አለች። በስመ አብ ወልድ እና ጸሎት የማርያም ስዕል አላት እና ተሳላዊ እንትን በጸሎት አድርሺ ምናምን ብያት፣ እኔም ውዳሴ ማርያም ነበረኝ። በቃ በውህነቴ እንዲህ ምናምን ምናምን አረኩላት። በስመ አብ በቃ ጣንት አለች። የታለች 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 ብላ ስትል እሷ እኮ ጠዋት ከአንቺ ጋር ሄዳ ነበረ አልመጣችም እኮ እየደወለችልሽ ነበረ፣ በር ክፈችልኝ ስትልሽ እኮ ነበረ። እሷ ልጅ እኔ ነኝ በር የምከፍትላት አለች። አዎ ክፍቷ መኝታ እንትን የልጅቷን የሰራተኛዋን ቁምሳጥን ስትከፍት ሙሉ በቃ ያልተለበሰ ብራንድ ልብስ፣ በጣም ውድ የሆነ ብራንድ ልብሶች ፔስታል አምጫለች። በፔስታል እንዳለ እነዛ ልብሶቿን ወርቆቿን እንዳለ በ4 ፔስታል፣ ይሄ ጥቁር ፔስታል ትልቅ አለ፣ በሱ ጥቅጥቅ ጫማዎችን ስብስብስብ አድርጋ ሸጠዋለሁ፣ ለድሃ ሀገር ሄጄ ለድሃ ሰጣለሁ አለች። ከዛን ሰውዬ አቡዳቢ ነው የሚሰራ፣ ሪፖርት ውስጥ ነው የሚሰራ። ጠዋት መጣ። ሲመጣ በርጋ ነው አንገቱን የያዘችው። ማን ይንገራት ምን ይንገራት አይታወቅም። ልክ በር ሲገባ አንገቱን የያዘችው። ዋታብን ምናምን ይላታል እሱ። ስልኩን መንጭፋ ተቀበለችው። ስልኩን ስታየው ዋና ውስጥ ሆኖ መኝታ ክፍል ሆኖ አብሮ ሲጨማለቁ የነበረውን ጠቅላላ አየች ማለት ነው። አበደች። ያን ቀለት ትዳራቸው ተፈታ። በቃ አባረረችው ከቤት። ምን አለች የሆነ ነገር አስነክታኝ ለሁሉ ታወራለች። ሴት ልጅቷ እኮ እንደዚህ አርጋኝ ነበረ፣ ፊሊፒኗ እኮ እንደዚህ አርጋኝ ነበረ፣ እንደዚህ አርጋኝ ነበር። እንዴ አንቺ አይደለሽ እንደ መኪና ያስለማምርሻት? አዎ ምን እንደነካኝ አላቅም፣ ምንም ማቆ ታሪክ የለም አለችኝ። 4 ዓመት ንሷ ጋር የተቀመጠችው አላቅም፣ ፋኖስ አላቅም፣ መባሪፍ አነ መባሪፍ በጣም ትጫዋለች። ከዛ በኋላ እናቴ
ቤቷን መራች፣ እኔን መራችን። ከዛ በኋላ እናቴ ከዛ በኋላ 8 ካሜራ ቤት ውስጥ ደቀነች። በቃ ከሰውዬው ጋር ተፋታች። ልትፋታ በስንት ሽማግሌ በስንት መከራ ለልጆች ሲባል ከቤት አባረረችው። ጫማውን እንትኑን እቃዎቹን ጠቅላላ በረንዳ ላይ ወርውር፣ ለቃቅማ ማለት ነው። አንተ ለቃቃሚ እያለችው በስንት መከራ ከ2 ወር በኋላ እንደምንም ብሎ ጓደኞቹ ከአሜሪካ መጥቶ ለልጆች ሲባል ተብሎ አስታረቋቸው ማለት ነው። ከዛ በኋላ አልጋ ለየች። በቃ እሷም ለብቻ ነው የምተኛ፣ እሱም ለብቻ ነው። ምክንያቱም ለልጆቻችን ስንል ብቻ ተባብሎ ማለት ነው። እና በጣም እንደዚህ አይነት ልጆች እነሱ እንደዚህ አይነት ነገር ያደርጋሉ። ከኛ ደግሞ አያምርም። ከኛ ከኢትዮጵያኖች እኛ ኢትዮጵያኖች ጨዋዎች ነን፣ ክብር አለን፣ የምንከበር ህዝቦች ነን። እንዴት ራሳችን እናሰድባለን? ኢትዮጵያ እኮ ሞሟ ተቆረጠ፣ ኢትዮጵያ እኮ እንዲዋ ተቆረጠ፣ መዳን ቆረጠቻት። የኔ መዳን ብሰማ እርግጠኛ ያው ብዙ ሚዲያ ትጠቀማለች። የሆነ ነገር ብሰማ ወይ የእናንተ ሀገር እኮ እንደዚህ ከባለው ጋር ስትማግጥ እኮ እንደዚህ ሞሟ ተቆረጠ የሚል ነገር ይሰማል። ስለዚህ እባካችሁ ራሳችሁን ጠብቁ። እንደዚህ ነገር ልክስክስ ነገር ምን ይሰራልናል? ለእኛ አይጠቅምንም እኮ። ባል ያላችሁ ባሎቻችን ጋር እንሄዳለን። በቃ ሲደርስ ጊዜያችን ይሄናል ምንድን ነው የማይረባ? ይሄን እኮ በማይረባ ገንዘብ እኮ ነው የሚያታልሏት። በማይረባ 200 ወይ 300 ሲሰጥ እኮ ነው። እሱም አይሰጥም። እሷስ ለምን? እኛስ ለምን ራሳችን እናስንቃለን? ራሳችን ማስከበር አንችልም እንዴ? ይህ እኮ ጥቅም የለውም። በቃ የሆነ በቃ እንዴ የትኛውን በልተሽ ነው? የትኛውን ጠጥተሽ ነው? ወይንስ የትኛው አምሮብን ነው ከሞልወያና ከእንትን ዋላ የምንሯሯጥ? በቃ እኛ እኮ የምንሰራ ስራችን ሞልወያ ነው፣ እቃ ማጠብ ነው፣ የእነሱን ኮተት የእነሱን ነገር ማስተካከል ነው። ከነዚህም አልወጣንም። አምሮብን ለብሰን አጌጠን በልተን ጠጥተን ቢሆን ኦኬ። አንድ እንትን አላለችም እንዴ የማራኪ ሚዲያ ላይ የተናገረች ሴትዮዋ ማለት ነው። ሽሮ ተበልቶ ነው ምን ተበልቶ ምኑ ያምራል አለች። እውነቷን ነው ያለችው። ምኑ እዚህ ሩዝ በልተሽ ምኑ ያምራል? ምንም ጥቅም የለውም። እሱም ደግሞ አንዳንዶች በጣም የሚደፈሩ ልጆች አሉ። እነዛ የተደፈሩት ኦኬ ተደፍሮ ነው፣ በግዳጅ ተደርጎ ነው። ግን እያወቁ ደግሞ የሚያደርጉ እስከ እርግዝና ድረስ ከዛ ይወልዳሉ። ከዛ ወይ ይቀበላቸዋል፣ ወይ ደግሞ መንግስት ይቀማቸዋል፣ ወይ ደግሞ እንደ ፈረደ ሽንት ቤት ልትከት ስትል ትያዛለች። ስለዚህ ለምን ራሳችን አንጠብቅም? እርስ በርስ ደግሞ እንከባበር። አንቺ እኔ ስታከብሪ እኔ አንቺን ሳከብር ነው እነሱ የሚያከብሩት። መጀመሪያ ራስሽን ስታከብሪ ነው ራስሽን ማስከበር፣ ሲናገርሽ ማስከበር፣ ገልመጥ ማድረግ፣ ከዚህ ማለት ልክስክስ ውሻ ብሎ መሳደብ አውቆም ይሁን አላቅም እንዴት እንደሆነ። ስለዚህ ራስሽን ስትወጂ ራስሽን ስታከብሪ ኮስተር ስትይ እንኳን ለወንዱ አይደለም ለሴትዮዋ ማለት ነው። ፊቴን ነው የምታውቀው። ሁለቱ ኩሽና ከሆነ ፊቴ ምን እንደሚሆን ታውቀዋለች። በቃ ግልምጥመጥመጥ ነው ማረጋቸው። ስለዚህ ራሴን ነው የማስከብረው። ምንም ነገር እንኳን እሷ እንድትናገረኝ ራሱ አልፈቅድላትም። ስራዬን በስርዓቱ ሰራላታለሁ። በቃ ቤቷ አይቆሸሽባት፣ ልጆቿ አይቆሸሹባት፣ የምትፈልገውን ነገር አድርግላታለሁ። አድርጊ ያለችን ነገር በትዕዛዝ እሺ እታዘዛለሁ። ሰከንድ አልቆይም። ስጠራኝ አቤት ምን ፈልገሽ ነው? የምትፈልጊ ነገር ካለ ንገሪኝ። ከዛ መኝታ ክፍሌ ስገባ የምትፈልጊ ነገር ካለ ደውይልኝ። በቃ ከዛ በተረፈ ግን ከ10 ሰዓት ለምሳሌ ከሌሊቱ 10 ሰዓት ላይ በኢትዮጵያ በነሱ ከ10 ሰዓት ድረስ ሰራለሁ። ላልሰራም እችላለሁ። ከዛ በኋላ ግን እንድጠራኝ ሱቅ እንድትልከኝ አልፈልግም። አብዛኛው ብዙ ጊዜ ሱቅ እላካለሁ እኔ። ስለዚህ አይ ከዚህን ሰዓት በኋላ አልወጣም እላታለሁ። ታውቃለች አልወጣም ደግሞ ምን እንደሚያጋጥም በምን አውቃለሁ? እንኳን አይደለም የውጭውን ራሱ ራሴን እንትን አድርጋለሁ ማለት ነው። ስለዚህ ራሳችሁን ማስከበር አለባችሁ። እንደ እኛ እስከምንሰደብ ድረስ ኢትዮጵያ እኮ የኢትዮጵያ ልጅ ሞሟ ተቆረጠ ወይም ደግሞ የሌላ ሀገር ዜጋም ለምን አትሆንም? እሷም ሰው ናት። እና ራሳችሁን ጠብቁ፣ ኮስተር በሉ። እውነቴን ነው። አትሳሳቁ። ስራሽ ስራ ነው።
ከሷ ጋር ነው ፒስ መሆን ያለብሽ፣ ከሱ ጋር አይደለም። እሱ 100 ብር ብንቺ ለካርድ ብልሽም ከሷ ጋር ነው ፒስ መሆን ያለብሽ። ከሰጠሽም ደግሞ እንደ ባለቤትሽ እኮ ብር ሰጥቶኝ ነበረ መናገር ያለ መደበቅ ለሷ በቃ የተደበቀ ነገር ነው በኋላ ወደ ሌላ የሚቀየረው ማለት ነው። አቤት ወሬ፣ አቤት ወሬ፣ አቤት ወሬ። ይሄን እንግዲህ ለማንኛውም ሰላም ነው። እሺ ራሳችሁን ጠብቁ። ይህን ቪዲዮ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። እንግዲህ የአረብ ሀገር ሴቶች ከመዳን ቤት መውጣት አለብን ብለን አድማ እያረግን ነው። ሰሞኑን ጀምረናል። አድማ እያረግን ስለሆነ መውጣት አለብን፣ መጠንከር አለብን። የዛሬ ዓመት ሁላችን የዛሬ ዓመት እንኳን አንቆይም እና በሀገራችን ሁላችንም ተሰብስበን የአረብ ሀገር ሴቶች ሳይሆን የመዳም ቅመሞች በኢትዮጵያ ላይ ትልቅ ሚዲያ አላቸው ተብለን እንድንጠራ ማለት ነው። ስለዚህ ቻው ቻው፣ ሰላም ነው።